ሰላም ውድ የቻናላችን ቤተሰቦች ዛሬ ደግሞ በፓርት 3 ተመልሰናል። ከዚህ በፊት በፓርት 1 በፓርት 2 ስናየው የነበረው የፊዚክስ ሞዴል ኤግዛም ዛሬ የምንጨርስ ይሆናል ማለት ነው። ይሄ ዛሬ የምንመለከተው ባለፈው የቀረው ጥያቄ ነው ማለት ነው። እንግዲህ ለቻናላችን አዲስ የሆናችሁ ልጆች ሰብስክራይብ በማድረግ ቻናላችንን ጆይን ማድረግ ትችላላችሁ። እንዲሁም ሀሳብ አስተያየት ያላችሁ ደግሞ በኮመንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ይጨመር ይቀነስ የምትሉትኝ ኦር ይሄ ነገር ይሻሻል የምትሉትን ነገር እዛ ላይ ያስቀምጡልን። በቅንነት የምናየውና የምንመልስ ነው የሚሆነው። እንግዲህ ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩትኝ። ናው ሌታስ ፕሮሲድ ቱ አወር ቶፒክ our question number 31. Which operation gives a vector perpendicular to both input vectors? A dot product, B cross product, C addition, D subtraction. So እዚህኛው ላይ ምንድነው እሱ የሚለውኝ በኦፕሬሽን an operation which gives vector perpendicular to both input vectors። ስለዚህ ለሁለቱም ቬክተሮች ፐርፐንዲኩላር ኢንፑት የሚሆነው ከዚህ ውስጥ የትኛው ነው? ዶት ፕሮዳክት ላይ አይሆንም። ፐርፐንዲኩላር በሚሆንበት ሳለ ዶት ፕሮዳክቱ ዜሮ ስለሚሆን ማለት ነው። ቢ ላይ ክሮስ ፕሮዳክት ነው የሚለው። ሲ አዲሽን፣ ዲ ሰብስትራክሽን። ሶ ዘ አንሰር ሹድ ቢ ዋት ክሮስ ፕሮዳክት ላይ ነው። ስለዚህ ዘ ክሮስ ፕሮዳክት ኦፕሬሽን ላይ ነው ምን ቬክተሩ ምን የሚሰጠው ፐርፐንዲኩላር ቱ ቦዝ ኢንፑት ቬክተሮች የሚሆነው ማለት ነው። ያ አይ ክሮስ ጄ ያው ኬ ስለሚሰጥ ማለት ነው። Question number 32. The triangle law of vector addition is used to find A dot product, B cross product, C resultant of two vector, D component of a vector. So the answer should be what? Resultant of two vector ነው ማለት triangle law of vector addition ስንመለከት አሁን ለምሳሌ ፓራሌሎግራም ላይ በምንመለከትበት ሳለ ቬክተር ኤ እና ቬክተር ቢ በሚኖሩበት ሳለ ወደ ኤክስ አክሲስ እንዲሁም ወደ ዋይ አክሲስ የሚሄዱትን እንትኖች ሁለቱን በመሃል ላይ የሚያገናኘው ሪዘልታንት የሁለቱ ድምር ነው የሚሆነው፣ ዲያጎናሉ ነው የሚሆነው። ሶ ትራያንግል ኦር ቬክተር አዲሽን የሚሆነው ሪዘልታንት ኦፍ የሁለቱ ቬክተር ነው የሚሆነው ማለት ነው። ሶ ዘ አንሰር ሹድ ቢ ሲ ማለት ነው። when you come to question number 33, the parallelogram law of vector addition is used to find difference of two vector, sum of two vector, C product of two vector, D division of two vector. So the answer should be what? B ነው የሚሆነው ማለት ነው። sum of two vector። ስለዚህ በፓራሌሎግራም ሎ ኦፍ ላይ ስንመለከት የቬክተር አዲሽኑ ቬክተር ኤ እና ቬክተር ቢ በሁለቱ መካከል የፓራሌሎግራሙን በመሃል የሚከፍለው ይሄን ዲያጎናሉ እሱ ምንድነው? ሪዘልታንት ኦፍ ዘ ቱ ቬክተር ነው። ሶ እሱን ለማግኘት ደግሞ ሪዘልታንቱን ለማግኘት ሰም ኦፍ ቱ ቬክተር ነው የምናደርገው። ሶ ዘ አንሰር ሹድ ቢ ነው የሚሆነው ማለት ነው። Question number 34. A vector that represents the position of a point relative to the origin is called A displacement vector, B position vector, C unit vector, D null vector. ይሄ ያው ጥያቄውም ለመረዳት እንደምትሞክሩት a vector that represents position of a point relative to that of the origin ማለት ነው። ከአንድ ኦሪጂን ተነስተንን የአንድ ፖዚሽንን ቬክተሩን ዲተርማይን ለማድረግ በምንፈልግ ይሄ ምን ቬክተር ነው የሚባለው። ሶ ዲስፕሌስመንት አይደለም ፖዚሽን ቬክተር ነው። ምክንያቱም about ፖዚሽን ስለሆነ ማለት ነው። from the origin to somewhere ማለት ነው። so it's a position vector. the answer should be B ነው። when you come to question 35, number 35, a vector whose magnitude is 0 is called A unit vector, B null vector, C position vector, D free vector. so ያው ይሄ ሞጁላችሁም ላይ ያለ ነው። a vector whose magnitude is 0 ሁሌም ቢ ነው። ሁሌም ምንድነው እሱ የሚባለው? ኑል ቬክተር ኦር ዜሮ ቬክተር እንለዋለን። ሁሉ ጊዜም ምንድነው እሱ ማግኒቲዩዱ ዜሮ የሆነ እንትን ኑል ቬክተር ኦር ዜሮ ቬክተር ነው በተለምዶ የሚባለው ማለት ነው። ሶ እቺን እንዳትረሷትኝ። እሺ when you proceed to question number 36, the direction of a null vector is A well defined, B undefined, C always along x axis, D always perpendicular. ሶ the answer should be what? B ነው የሚሆነው ማለት ነው። undefined ነው ምክንያቱም ኑል ቬክተር በምንልበት ሰዓት ላይ ኦር ዜሮ ቬክተር በምንልበት ሰዓት ላይ ዳይሬክሽኑ ምንድነው? እሱ ዲፋይንድ አይደለም እንደሌላው ማለት ነው። አንድ ሲሆን ዲፋይንድ ነው የሆነ ዳይሬክሽን ይኖረዋል። ግን ዜሮ በሚሆንበት ሰዓት ላይ ዳይሬክሽን የለውም። ስለዚህ undefined የሚሆነው ይሆናል ማለት ነው መልሱ ቢ። ምንም አይነት ዳይሬክሽን ስለሌለው ዜሮ ቬክተር ኦር ኑል ቬክተር ማለት ነው።
ጥያቄ ቁጥር 37 two vector are anti-parallel if the angle between them is a 0 b 90 c 180 degree d 45 degree so the answer should be what 180 degree ምክንያቱም አንቲ ፓራላል ከሆነ በተቃራኒ ነው የሚሆነው ኦፖዚት ነው የሚሆነው ስለዚህ 180 ዲግሪ በሚሆንበት ሳለ ሁለቱ ቬክተሮች ምንድናቸው አንደኛው ወደ ፖዚቲቭ ነው አንደኛው ወደ ኔጌቲቭ ነው ስለዚህ ምንድነው እሱ አንቲ ፓራላል ናቸው ማለት ነው አንደኛው ወደዛ ይሄዳልኝ አንደኛው ደግሞ በሱ በተቃራኒ ወደ ሌላኛው ነው የሚሄደውና በ180 ዲግሪ ላይ ሲሆን አንቲ ፓራላል ይሆናል ማለት ነው ዜሮ የሚሆነው ፓራላል ሲሆኑ ነው ሁለቱ አንድ ላይ ዜሮ ሲሆናል ማለት ነው እሺ so the answer should be 180 ነው የሚሆነው ማለት ነው question number 38 which of the following is a scalar product of two vector A cross product B dot product C vector product D addition so the answer should be B ነው ማለት ነው ቅድምም ከዚህ በፊትም ባሉት ፓርት 1 እና ፓርት 2 ላይ about scalar product አይተናል ስለዚህ scalar product of two vector የሚፈጠረው መች ሲሆን ነው ማለት ነው dot product ሲሆን ነው ማለት ነው ቬክተር በሚሆንበት ሰዓት ላይ ደግሞ በተቃራኒው ማለት ነው cross product ይሆናል ማለት ነው question number 39 which of the following is a vector product of two vectors so question number 38 ተቃራኒ ነው ይሄ ደግሞ ማለት ነው ያኛው ስካላር ፕሮዳክት ሁለት ቬክተሮች እንዴት ሲሆኑ ኦር እንዴት ሲባዙ ነው ቬክተር ፕሮዳክት የሚሰጡን ነው 39 የሚለው ያኛው ደግሞ 38 ላይ ስካላር ፕሮዳክት እንዴት ነው ከሁለት ቬክተሮች የምናገኘው ነው ስለዚህ ቬክተር ፕሮዳክት የምናገኘው በክሮስ ፕሮዳክት አማካኝነት ነው ክሮስ ፕሮዳክት ሲሆን ቬክተር ፕሮዳክት እናገኛለን ስካላር ፕሮዳክት የምናገኘው በዶት ፕሮዳክት ነው so the answer should be what c ነው የሚሆነው ማለት ነው question number 40 the projection of vector a on vector b is given by a dot b over absolute value of b a cross b over absolute value of absolute b c absolute a absolute b cos theta d a dot b so the answer should be what a ነው የሚሆነው ማለት ነው projection of vector on vector b ስለዚህ vector a on vector b በሚሆንበት ሳለ a dot b ሪዛልት የሚሆነው a dot b over the absolute of b ነው የሚሆነው ማለት ነው on vector b ስለተባለ the projection of vector b on vector a ቢባል ደግሞ በተቃራኒው a dot b over the absolute of vector a ነው ነበር የሚሆነው ማለት ነው ከስር የሚሆነው a ሆን ነበር አሁን ከስር የሆነው b ነው ማለት ነው ምክንያቱም a on vector b ስለሚል ማለት ነው so the answer should be a ነው ማለት ነው question number 41 the component of a vector along a given direction is obtained by a cross product with unit vector b dot product with unit vector c vector addition d vector subtraction so ይሄ አንተሩ b ነው የሚሆነው ዶት ፕሮዳክት with unit vector ነው የሚሆነው ምክንያቱም component of a vector along with a given direction ነው የሚለው so within a given direction a vector along with which component ነው ስለዚህ dot product with a unit vector ምንድነው እሱ እንደምታውቁት ዩኒት ቬክተር ማግኒቲዩዱ 1 ነው so ያ ማግኒቲዩዱ 1 የሆነ እሱ that of the dot product ምን ይሰጠናል a component of vector ይሰጠናል along the given direction ማለት ነው the unit vector have their own direction then within that of dot product it gives what a vector along with that of a given direction so the answer is b question number 42 if two vectors are collinear their cross product is a maximum b zero vector c unit vector d perpendicular to both ስለዚህ እዚህ ጋር about collinear የሚባል እንትን ነው ያያየን ያለነው ስለዚህ ሁለት ቬክተሮች ኮሊነር ናቸው ስለዚህ ክሮስ ፕሮዳክቱ ላይ ምንድነው የሚሆኑት ነው አይደል ሶ ኮላይነር ስንል አሁን ፓራላል ነው የሚሆነው ሶ ኮላይነር ነው ስንል ፓራላል ሆነ ማለትም ክሮስ ፕሮዳክት ኦፍ 0 ዲግሪ ነው አይደል ኮሊነር ሲሆን ፓራላል ሲሆን 0 ዲግሪ ነው ስለዚህ ክሮስ ፕሮዳክት ደግሞ ምንድነው እሱ ሳይን ኦፍ 0 ዲግሪ ነው የሚጠቀመው ሶ ሳይን ኦፍ 0 ዲግሪ ደግሞ ምንድነው እሱ 0 ነው አይደል ሳይን ኦፍ 0 ዲግሪ 0 ነው ሶ 0 ታይምስ ማንኛውም ቫልዩ ደግሞ 0 ስለሆነ the answer should be b ነው የሚሆነው ማለት ነው ምክንያቱም ኮሊነር የምትለዋ ናት እዚህ ጋር 0 ቬክተር እንዲፈጠር ያደረገኝ ምክንያቱም ኮሊነር ሲሆን 0 ዲግሪ ስለሆነ ክሮስ ፕሮዳክት ደግሞ እንዳሉን a cross b equals to a
ኤ ሲባዛ በቢ እንዲሁም ሲባዛ በሳይን ኦፍ ቴታ ነው የሚሆነው። ያቺ ቴታ ዲግሪ ደግሞ ኮሊነር የምትለዋ 0 ዲግሪ ነው የምታመለክተው። ሶ 0 ዲግሪ ሳይን ኦፍ 0 ዲግሪ ደግሞ ምንድነው እሱ 0 ነው አይደል? ሶ 0 ሲባዛ ማንኛውም ማግኒቲዩድ 0 ስለሆነ ሶ መልሱ ቢ ይሆናል ማለት ነው። ዜሮ ቬክተር ይሆናል ማለት ነው። ኢፍ ቱ ቁጥር 43 ኢፍ ቱ ቬክተር አር ኦርቶጎናል ዜር ፕሮዳክት ዜር ዶት ፕሮዳክት ኢዝ ኤ ማክሲመም ቢ 0 ሲ ዩኒቲ ዲ ኔጌቲቭ። እዚህኛው ላይ ደግሞ ሁለት ቬክተሮች ምንድነው እሱ ኦርቶጎናል ሲሆኑ፣ ኦርቶጎናል ማለት ፐርፐንዲኩላር ሲሆኑ ኦር 90 ዲግሪ ፎርም ሲያደርጉ ዶት ፕሮዳክቱ ምን ይሆናል ነው። ሶ ዜሮ ነው የሚሆነው ምክንያቱም ዶት ፕሮዳክት ላይ በምንመጣበት ሰዓት ላይ ኤ ዶት ቢ ኢኳልስ ቱ ኤ ታይምስ ቢ ታይምስ ዋት ኮዝ ኦፍ ቴታ ነው አይደል የሚሆነው። ሶ ኮዝ ኦፍ ቴታው ፐርፐንዲኩላር በሚሆንበት ሰዓት ላይ 90 ዲግሪ ነው የምንጠቀመው ለኮዝ። ስለዚህ ኮዝ ኦፍ 90 ደግሞ ምንድነው ዜሮ ነው አይደለ? ሶ ዜሮ ሲባዛ ማንኛውም ነገር ምንድነው እሱ የሚሆነው ማለት ነው ዜሮ ነው የሚሆነው። ሶ እዚህ ጋር ኦርቶጎናል መሆኑ 90 ዲግሪ መሆኑ ዶት ፕሮዳክት ላይ ኮዙ ላይ 90 ዲግሪን ስለምንጠቀም ኮዝ ኦፍ 90 ደግሞ ዜሮ ስለሚሆን ዜሮ ሲባዛ ማንኛውም ነገር ዜሮ ስለሆነ the answer should be what ቢ ነው የሚሆነው ማለት ነው። question number 44 the magnitude of the cross product of two vector is maximum when the angle between them is a 0 degree b 90 degree c 180 degree d 45 degree so እስካሁን ባየናቸው ጥያቄዎች ላይ ክሮስ ፕሮዳክት ስንል ምንድነው እሱ ብለናል። ክሮስ ፕሮዳክት ማለት ኤ ክሮስ ቢ ኢኳልስ ቱ ኤ ታይምስ ቢ ሳይን ኦፍ ቴታ ነው ብለናል አይደለ? ስለዚህ ሳይን ኦፍ ቴታው ስንት ቢሆን ነው ማክሲመም ቫልዩ የምናገኘው የሁለቱ ቬክተሮች ፕሮዳክት ላይ ሁለቱ ፕሮዳክቶች ማክሲመም የሚሆኑት አንግሉ በእነሱ መሀል በሁለቱ ቬክተሮች መሀል የሚፈጠረው አንግል ስንት ቢሆን ነው ይሄ ክሮስ ፕሮዳክት ማክሲመም ቫልዩ የምናገኘው ነው ሀሳቡ። ሰው 0 ዲግሪ ሲሆን ሳይን ላይ 0 ዲግሪ ስናስገባ ስንት ነው የሚመጣው? ሳይን ኦፍ 0 ዲግሪ ስንት ነው? 0። ስለዚህ 0 ነው የሚሆነው። ሶ ኤ አይሆንም ማለት ነው። ቢ 90 ዲግሪ ስንል ሳይን ኦፍ 90 ደግሞ 1 ነው። ሶ 1 ይሆናል ማለት ነው። ይሄ ከዛ ጋራ ከኤ ታይምስ ቢ ታይምስ ሳይን ኦፍ 90 ዲግሪ 1 ስለሆነ 1 ታይምስ ዛት ማግኒቲዩድ ዛት ማግኒቲዩዱ ነው የሚሆነው። ስለዚህ ማክሲመሙ የምናገኘው መች ነው? ቢ ነው ማለት ነው። 180 ላይ በምንመጣበት ሰዓት ላይ ማይነስ ነው አይደለም? እሱም 0 ነው የሚሆነው 180 ዲግሪ ላይ ሳይን ኦፍ 180 ዲግሪ ላይ 0 ስለሚሆን ሳይን ኦፍ 180 ዲግሪ እሱም አይሆንም ማለት ነው። ሶ the answer should be what 90 ዲግሪ ቢ ነው የሚሆነው ማለት ነው። ኤክስፕላኔሽኑን ከስር መመልከት ትችላላችሁ። ያው ፎርሙላው እንደምትመለከቱት ኤ ክሮስ ቢ ኢኳልስ ቱ ኤ ቢ ሳይን ኦፍ ቴታ ነው። ቴታው ደግሞ ማክሲመም የሚሆነው አት 90 ዲግሪ ላይ ነው። ሌላኛው 0 ይሆናሉ። እንዲሁም በ45 ዲግሪ ላይ ተመሳሳይ ቫልዩ ነው። አንደር ራዲካል 2 ኦቨር 2 ነው የሚሆነው የቫልዩ። ሶ ያ ሚኒመም ነው እንጂ ማክሲመም አይደል፣ ወደ አንድ አይመጣም። ሶ በፖይንት ስለሆነ እሱም ቫልዩ ጂም አይሆንም። ሶ the answer should be at perpendicular ላይ 90 ዲግሪ ላይ ሲሆን ማክሲመም ይሆናል ማለት ነው ክሮስ ፕሮዳክት። እሺ question number 45 which statement is false about vector? A vector can be added graphically using hair to tail method. B vector can be multiplied by scalar. C vector cannot be subtracted or subtracted. እሺ vector option D the order of addition does not affect the resultant. So the answer should be what? የተጠየቀው ጥያቄ ምንድነው የሚለው about vector ምንድነው ፎልስ የሆነው ስቴትመንት ከዚህ ያሉ አማራጮች ውስጥ የትኛው ነው ፎልስ የሆነው ማለት about vector can be added graphically using head to tail method ይሄ ልክ ነው አይደል? ምክንያቱም ቬክተር በሁለት አይነት መንገድ ነው ካልኩሌት የምናደርገው ኦር ኤክስፕረስድ የሚደረገው ብለናል። አንደኛው አናሊቲካል ሜተድ፣ ሁለተኛው ግራፊካል ሜተድ ብለናል። ሶ ግራፊካሊ ስንመለከት ሄድ ቱ ቴል ነው አድድ የሚደረጉት በዛ ፎርም ነው ይላልኝ። ስለዚህ ይሄ ፎልስ አይደለም፣ ልክ ነው። ቬክተር ካን ቢ መልቲፕላይድ ባይ ስካላር። ያ ቬክተሮች በስካላር ምንድነው እሱ መልቲፕላይድ መሆን ይችላሉ። አንድ ቬክተር ሲባዛ በስካላር ዛት ሚንስ ቬክተር እና እንዲሁም ቬክተር ያልሆነ ማግኒቲዩድ ብቻ የሆነውን ማባዛት ይቻላል። ቢም ልክ ነው። ሲ ላይ ስንመጣ ቬክተር ካኖት ቢ ሰብትራክትድ፣ ቬክተር ሰብስትራክትድ መሆን ይችላል። ሶ ካኖት የሚለው ሊሆን አይችልም ማለት ነው። ሲ ነው መልሱ የሚሆነው። ዘ ኦርደር ኦፍ አዲሽን ዳዝ ኖት አፌክት ዘ ሪዘልታንት።
ይሄም ልክ ነው። ኦርደር ኦፍ አዲሽኑ በቬክተር ላይ ያን ያህል ምንም አይነት ለውጥ የለውም። ለምሳሌ 6 ወደ ኢስት እንዲሁም ኤ 6 ወደ ኢስት እንዲሁም ቢ ደግሞ 4 ወደ ኢስት ቢሆን ሁለቱም አሁን ለምሳሌ ኦርደር ኦፍ አዲሽኖቻቸው ምንም አይነት ሪዘልታንቱ ላይ ኢፌክት አያመጣም ማለት ምክንያቱም ኤ ሲደመር ቢ ቢ ሲደመር ኤ ተመሳሳይ ስለሆነ ማለት ነው። 6 ሲደመር 4 4 ሲደመር 6 ያው ነው አይደል? 10 10 ነው። ምንም ልዩነት የለውም። ሶ ኤ ቢ ዲ መልስ ናቸው፣ እነሱ ትሩ ናቸው። ስለዚህ ፎልስ የሆነው ቬክተር ካኖት ቢ ሰብስትራክትድ የሚለው ነው። ስለዚህ ሰብስትራክትድ ይሆናል ሲ። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ከስር ኤክስፕላኔሽን ላይ እንደምትመለከቱ ቬክተር ሰብስትራክሽን ኢዝ ዲፋይንድ አስ አዲንግ ዘ ኔጌቲቭ ኦፍ ኤ ቬክተር። ስለዚህ ሰብስትራክሽን ማለት ሁለት ቬክተር ቢኖሩ አንደኛው ፖዘቲቭ ቬክተር አለ፣ አንደኛው ደግሞ የእሱ ተቃራኒ የሆነውን ቬክተር ነው ኢንዲኬት የሚያደርገው። ስለዚህ በዛ መግለጽ እንችላለን ማለት ነው። እንግዲህ ውድ ተመልካቾቻችን በፓርት 1 በፓርት 2 እንዲሁም ደግሞ ዛሬ ደግሞ በፓርት 3 ይሄ ፊዚክስ ሞዴል ኤግዛምን ለማየት ሞክረናልኝ። እንግዲህ እስካሁን ድረስ ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ በማድረግ ፋሚሊያችን መሆን ትችላላችሁ። ያው እነዚህ የሚጠቅማቸው ልጆች ካሉ ሼር እየተደራረጋችሁ መጠቃቀም ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ያው በቀጣይ በሌላ ሳብጀክት እስከምንገናኝ ድረስ ሰላም ሁኑልን።